ሰላም ጤና ይስጥልኝ። እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች አያት ሪል ስቴት የሽያጭ አማካሪ ነኝ። በዛሬው ፕሮግራማችን ስለ አያት ሪል ስቴት የቤቶችና የሱቆች መረጃ የምሰጣችሁ ይሆናል። እንደሚታወቀው በዚህ ዩቲዩብ ገጻችን ላይ ስለ አያት ሪል ስቴት የተለያዩ መረጃዎች በተከታታይነት የምናቀርብበት ዩቲዩብ ገጻችን ነው። ቅናሽ ሲኖር፣ አዳዲስ ነገሮች ሲኖሩ በዚህ በተከታታይነት የምንለቅበት የዩቲዩብ ቻናላችን ስለሆነ ዩቲዩብ ቻናላችን ሰብስክራይብ ማድረግ እነዚህ መረጃዎችን መከታተል ትችላላችሁ። በዛሬው ፕሮግራማችን የአያት ሪል ስቴት ቤቶችና ሱቆች መረጃ ነው የምሰጣችሁ። በቅርቡ የሚረከቡ ቤቶች ከፈለጋችሁ ሲኤምሲ አሁን ላለንበት ሳይትን ጨምሮ ማለት ነው የምትመለከቱት ሱቆች ናቸው እነዚህ። ሲኤምሲ ጨምሮ የባቡር ጣቢያ ሳይቶች አሉ። ከዚህ በተጨማሪ ደግሞ ከአያት አደባባይ ወደ ክብር ዳመና በምትሄዱ አካባቢ በተለምዶ ሊና እየተባለ የሚጠራ ሰፈር ላይ እዛ ላይ ቤቶች አሉ። የተገነቡ ቤቶች ናቸው። 80% እና ከዛ በላይ የደረሱ ቤቶች ናቸው። ስለዚህ በቅርቡ የሚረከቡ ቤት ከፈለጋችሁ ሲኤምሲ እና እነዚህ ሳይቶች ላይ ከ75 ካሬ ባለ ሁለት መኝታ ጀምሮ ቤቶች ማግኘት ትችላላችሁ። ቅድመ ክፍያቸው 20% ነው። ሌላ ደግሞ ቀስ እያላችሁ መክፈል የምትፈልጉ ለረጅም ጊዜ እቅድ ላላችሁ ደንበኞቻችን ደግሞ አዳዲስ ሳይቶች አሉን። ለምሳሌ ካዛንቺስ ሳይት አለን። ካዛንቺስ ላይ ከ45 ካሬ ጀምሮ ቤቶች እየሸጡ ይገኛል። መሀል ከተማ ላይ ቤት መግዛት ለምትፈልጉ፣ ቀስ እያላችሁ መግዛት ለምትፈልጉ በጣም ቆንጆ የሆነ አማራጭ ነው። ከግቢ ገብርኤል ቤተክርስቲያን ፊት ለፊት ካዛንቺስ ላይ እያስገነባን ያለ ነው ግዙፍ ሳይት ላይ ቤት መግዛት ትችላላችሁ ማለት ነው። አሁን ፕሮግረሱ በጣም ቆንጆ ደረጃ ላይ ደርሷል። ፋውንዴሽን የወጣለት ይገኛል። ከ45 ካሬ ባለ አንድ መኝታ ጀምሮ ከፍ ያለ ካሬ ለምትፈልጉ ደግሞ እስከ 160 ካሬ ባለ አራት መኝታ ድረስ ቤቶች አሉን። ስለዚህ መሀል ከተማ ለምትፈልጉ ካዛንቺስ በጣም ቆንጆ የሆነ አማራጭ ነው። ከካዛንቺስ በተጨማሪ ደግሞ ቤሌር ቀበና ወደ 4 ኪሎ በሚወስድ መንገድ ላይ አዲስ ሳይት ለሽያጭ አውጥተናል። እዛ ላይም ከ60 ካሬ ባለ አንድ መኝታ ጀምሮ አለ። ከዛ በተጨማሪ ደግሞ ሰፋ ያሉ ካሬ ያላቸው ቤቶችም አሉ ማለት ነው። የቤሌር ሳይታችን አንድ ብሎክ ብቻ ነው፣ አንድ ህንጻ ብቻ ነው የሚገነባው። እዛ ላይ ቤት መግዛት ትችላላችሁ። ሰፈራችሁ ወደ 4 ኪሎ ወደ ቀበና አካባቢ ወደ ኮከበ ጽባህ አካባቢ ሆናችሁ ቤት መግዛት ትችላላችሁ። ከዛ በተጨማሪ ደግሞ ሌሎች አዳዲስ ሳይቶች አያት አለው። የመሪ ሳይት አለው ከፀሐይ ሪል ስቴት አጠገብ ያለው ሳይት ነው ማለት ነው። በቀድሞ ተክለ ብርሃን በኮንስትራክሽን ግቢ ውስጥም አዲስ ሳይት ሽያጭ አውጥተናል። እዛም ቤቶች ማግኘት ትችላላችሁ። ከ70 ካሬ ባለ ሁለት መኝታ ጀምሮ ቤቶች ማግኘት ትችላላችሁ ማለት ነው። ስለዚህ አያት ሪል ስቴት ሁለት አይነት አማራጮች አሉ። ቤት ገዝታችሁ ቶሎ መግባት ለምትፈልጉ የሲኤምሲ እና የሂል ቦተም ሳይታችን አማራጮች ናቸው። አዳዲስ ሳይቶች መግዛት ለምትፈልጉ ደግሞ የካዛንቺስ እና የቤሌር ደግሞ የመሪ ወይ ደግሞ የተባበሩት ሳይታችን አሉን ማለት ነው። ስለዚህ አያት ሪል ስቴት ቤቶች በቅናሽ ዋጋ በአሁኑ ሰዓት ላይ እየሸጠ ይገኛል። ከቤቶች በተጨማሪ ደግሞ ሱቆች ሲኤምሲ ሚካኤል ቤተክርስቲያን ጀርባ ባለው ግዙፉ የኢትዮጵያ ገበያ ማዕከል ላይ አያት ግራንድ ሞል ላይ ማለት ነው ሱቅ መግዛት ትችላላችሁ። ከ20 ካሬ ጀምሮ ማለትም ከ2.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ ሱቆች መግዛት ትችላላችሁ። አነስ ያለ ካሬ ለምትፈልጉ ከ20 ካሬ ጀምሮ አሉ። 20፣ 21፣ 25 እና 30 ካሬዎች አሉ። ከዛ በተጨማሪ ደግሞ ከፍ ያለ ካሬ ለምትፈልጉ ገዝታችሁ ማከራየት ለመሸጥ እንዲህ ደግሞ ራሳችሁን መስራት ለምትፈልጉ የተለያየ ካሬ መጠን ያላቸው ሱቆች አሉ። ለምሳሌ ባንክ ኢንሹራንስ ሱፐርማርኬት የሚሆን ግራውንድ ላይ ተለቅ ያለ ካሬዎች አሉ። ከአንደኛ ፎቅ ጀምሮ ደግሞ ከ21 ካሬ ጀምሮ የተለያየ መጠን ያላቸው ሱቆች መግዛት ትችላላችሁ። እጅግ በጣም አዋጭ የሆኑ ሱቆች ናቸው። ብታከራዩዋቸው ብትሰሩባቸው በጣም አዋጭ የሆኑ ናቸው። ሱቆቹ ፓርቲሽን ተሰርቶ አልቆላቸዋል። ከዚህ በፊት 100% ለከፈሉ ደንበኞቻችን ሱቆቹን እያስረከብን እንገኛለን ማለት ነው። በቅናሽ ዋጋ ነው ሱቆችን እየሸጥ የምንገኘው። በካሬ ከ121 ሺህ ብር ጀምሮ እየሸጥ እንገኛለን። ግራውንድ ላይ 136 ሺህ ብር በካሬ እየሸጥ እንገኛለን። አንደኛ ፎቅ ላይ 130 ሺህ፣ ሁለተኛ ፎቅ ላይ 124 ሺህ፣ ደግሞ ሶስተኛ ፎቅ ላይ 121 ሺህ ብር በካሬ እየሸጥ እንገኛለን። ይሄ ደግሞ እጅግ በጣም ርካሽ የሚባል የሱቅ መሸጫ ዋጋ ነው። ከተማችን ካለው መሸጫ ዋጋ ትንሽና ርካሽ የሚባል አያት ሪል ስቴት በቅርቡ የተደረገ ቅናሽ ነው። ቅናሹ ለአጭር ጊዜና ለጥቂት ሱቆች ብቻ የተደረገ ቅናሽ ነው ማለት ነው። ስለዚህ ቅናሹን ተጠቅማችሁ የሱቅ ባለቤት መሆን ትችላላችሁ። ከተደረገው የካሬ ቅናሽ በተጨማሪ ደግሞ በሱቆቻችንና በቤቶቻችን ላይ ከ7% እስከ 20% የሚደርስ ቅናሽ አዘጋጅተናል ማለት ነው። እንደምትከፍሉት ክፍያ ይወስነዋል። ለምሳሌ 35% ከከፈላችሁ 7% ቅናሽ አለ። ከዛ በላይ ከፍ አድርጋችሁ ከከፈላችሁ ደግሞ እስከ 20% ቅናሽ አድርገናል። ስለዚህ ካደረግነው የካሬ ዋጋ ቅናሽ በተጨማሪ ሌላው ከ7 እስከ 20% የሚደርስ ተጨማሪ ቅናሽ አዘጋጅተናል ማለት ነው። በተለይ ደግሞ ሲኤምሲ ላይ ቤትና ሱቅ መግዛት ለምትፈልጉ ወይ ደግሞ ከዚህ በፊት ሱቅ ገዝታችሁ ቤት ያልገዛችሁ ወይ ደግሞ ቤት ገዝታችሁ ሱቅ መጨመር ፈልጋችሁ በዋጋ ውድነት ምክንያት ያልገዛችሁ ደንበኞቻችን ቆንጆ የሆነ አማራጭ ነው። በርካሽ ዋጋ ሱቆች እየሸጥን እንገኛለን። ለአጭር ጊዜ ውስጥ የተደረገ ቅናሽ ነው። እንደሚታወቀው ከዚህ በፊት ሱቆቻችን በካሬ እስከ 200 ሺህ ብር በካሬ ድረስ ስንሸጥ የነበረበት ሰዓት አለ። በአሁኑ ሰዓት ላይ ግን ከ121 ሺህ ብር ጀምሮ ከተጨማሪ 20%
ቅናሽ ጨምሮ ሱቆች እየሸጥን ይገኛለን ማለት ነው። ስለዚህ የአያት ሪል ስቴት ቤቶችና ሱቆች እነዚህ ይመስላሉ። ተጨማሪ መረጃ ማወቅ ለምትፈልጉ የምትፈልጉትን የካሬ አማራጭ ወይ ደግሞ ሳይቱን አሳውቁንና የምትፈልጉትን ቤት አጠቃላይ ሂሳቡን ሰርተን ቅድመ ክፍያው እንዲህ ደግሞ ቀሪ ክፍያዎቹም እንደሚመስሉ የውል ጉዳይ በተመለከተ በኢሞ ቴሌግራም እና በዋትሳፕ መረጃዎቹን እንልክላችኋለን ማለት ነው። ውጭ ሀገር ላላችሁ ዲያስፖራ ወገኖቻችን የሚጎልባችሁ ነገር አይኖርም። እዛ ባላችሁበት ሆናችሁ የምትፈልጉት አይነት ጥያቄ ጠይቁን፣ መረጃውን እንሰጣችኋለን ማለት ነው። ከታች ማስቀምጥላችሁ ስልክ ቁጥር ደውሉልኝ ነው ያለው። የአያት ሪል ስቴት የሽያጭ አማካሪ ነኝ። በተከታታይነት ደግሞ በዚህ ዩቲዩብ ገጻችን ላይ የምንለቃቸው መረጃዎች እንዲደርሳችሁ ከፈለጋችሁ ሳብስክራይብ ማድረግ እንዳይረሳ። ለዛሬ ስለተከታተላችሁኝ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ ሆናችሁ